አማራን ብቻውን ነጥሎ የማጥቃት ሴራን እየናድነው ነው ሲሉ የፋኖ አመራሩ ዘመነ ካሴ ገለጹ። የትግራይ ኃይሎች አማራን አንወጋም ወደ ኤርትራ ማንዘምት ማለታቸው የአብይን ቀመር አዛብቶታል ሲሉ አስረድተዋል። የመከላከያ ሰራዊቱ ፋኖን የናጡት ነካሽ ሲል ጀነራሉ ደግሞ ተቀናጅተን እንመጣለን እያሉ እያስፈራሩ ነው በሚል ተናግሯል። በካምፕ ላይ በተፈጸመ ጥቃት ከፍተኛ ጉዳት መድረሱም ታውቋል። ባለፈው አንድ ወር ጊዜ ውስጥ በክልሉ የፋኖ ኃይሎች መገኛዎችን ማጥቃት በሚል ጀነራሎች ጭምር በግንባር እንዲገኙ ሆነው ዘመቻዎች ሲከናወኑ ሰንብተዋል። ወታደራዊ አዛዦች ከሚያቀርቡት የደመሰስንና ገደልን ሪፖርት በስተቀር ያመጣው ለውጥ ሳይኖር ዛሬም በተለያዩ ስፍራዎች ውጊያዎችና ዘመቻዎች ናቸው ያሉት። በጎጃም ቀጠና ዳንግላ አቅራቢያ ጫራ በተባለ ስፍራም በመንግስት ኃይሎች ወታደራዊ ካምፕ ላይ በፋኖ ኃይሎች የተፈጸመው ጥቃት ደግሞ ከፍተኛ ጉዳትን ያስከተለም ሆኗል። በዚህ ጥቃት የቡድንና የነፍስ ወከፍ መሳሪያዎችን ጨምሮ ከ50 በላይ የጦር መሳሪያ በፋኖ ኃይሎች መወሰዱም በቁጥር ያልታወቁ የመንግስት ኃይሎች መጎዳታቸው ተገልጿል። ይህንን ከባድ ጥቃት ተከትሎ ወደ አካባቢው የከባድ መሳሪያ ድብደባዎች እንደነበሩም ታውቋል። ይህ ለአብነት ተነሳ እንጂ በሌሎች የክልሉ ስፍራዎች መሰል ጥቃቶች ተመዝግቧል። የመከላከያ ሰራዊቱ ያወጣው ማብራሪያ ደግሞም የፋኖ ኃይሎችን የናጡት ነካሽ ሲል ይጀምራል። ከዛም የጽንፈኛውን አደረጃጀት እያፈረስን እርስ በራሱ እንዲባል አደረግነው በማለት ያክላል። በተለይም በጎጃምና በጎንደር ደቡባዊ ክፍል ሰራዊት አሰማርተው ወታደራዊ አዛዥም የብልጽግና ካድሬም ሆነው እያገለገሉ የሚገኙት የምስራቅ እዝ አዛዥ ሌትናንት ጀነራል መሐመድ ተሰማም ፋኖን ለመግጠም ወታደሩ ብቻ ሳይሆን ፖለቲከኛውንም ነው ያዘመት ነው ይላሉ። ነገር ግን አሁንም ከሌሎች የውጭ ጠላቶች ጋር ሆነው ሊወጉን እያስፈራሩ ነው ባይ ናቸው። እነዚህ ባዕዳን የሚባሉ ጠላቶች ከአንድ ሁለት ሶስት ጊዜ አብዛኞቹ ሞክረዋል ኢትዮጵያን ወረው፣ ግን ሁሉም በጀግኖች የኢትዮጵያን አርበኞች ተሸንፈዋል። የዛሬዎቹም የኛው ባንዳዎች ፉከራቸው አልሳካ ሲላቸው ከነዚህ ኃይሎች ጋር ሆነው እንደሚወጉ ሊያስፈራሩ ይሞክራሉ። ከዛም በእርስ በርስ ጦርነት ያንድ ሀገር ልጆች መጋደልን ፍትሃዊ ጦርነት አድርገው አቅርበው ማሰልጠኛቸውን አመራሮችን መታናቸው እርስ በራሳቸው እንዲበላሉ ማድረግናቸው ሲሉም ለተረኛ እርስ በርስ ጦርነቱ ሰለባ ወታደሮቻቸው ይነግሯቸዋል። እዚህም ታክቲካል የሆኑ የስልጠና ቦታዎች የሚባሉትንም በብዛት የተበተነበትና እርስ በርሱም ጠላት መበላላት የጀመረበትን ሁኔታዎች ፈጥረናል። እኛ የምናካሄደው ጦርነት ፍትሃዊ ጦርነት የሀገር ሉዓላዊነት ለማስጠበቅ ሌትናንት ጀነራል መሐመድ ተሰማ ሉዓላዊነትን ማስከበር ሲሉ የምስራቅ እዝ በሶማሊያ ድንበር ሽብርተኞችን የመከላከል ተልእኮውን ትቶም በጎጃምና ጎንደር ቀበሌዎች አርሶ አደሩን ወደ መረሸን መሸጋገሩን ማለታቸውም ይሆናል። እሳቸው ዋሻና ገዳም ገባ ማሰልጠኛውንም መታ ነው አመራሩም ተበተነ እያሉ የሚያቀርቡት የፋኖ ኃይሎች በአንጻሩ በአደባባይ ግዙፍ የተባለ ሰራዊትን እያስመረቁ ስለመሆናቸው ያነሳሉ። እነዚህ የፋኖ ኃይሎች ተመራቂዎችም ለወራት በዚህ መልኩም ስልጠናቸውን ሲወስዱ የቆዩ ናቸው። በዚህ የምረቃ ስነ ስርዓት ላይ የተገኙት የፋኖ ኃይሎች ሊቀመንበር ዘመነ ካሴ ይህ ትግልና መዘጋጀት የሚቆመው የአማራ ህዝብ ህልውና ከተረጋገጠ ብቻ ነው ብለዋል። መከላከያ ሰራዊቱ በአሳዛኝ ሁኔታ የአብይ አህመድ ተራ ጠባቂ ኃይል ሆኗል የሚሉት አመራሩም አብይ አህመድን ማሸነፍ ቀላል ቢሆንም ከህዝብ ጥቅም ይልቅ ራሳቸውን የወደዱና በወሬ ላይ የተጠመዱ አካላት ግን መንገዱን አርዝመውታል በማለት ከሷል። የአማራ ህዝብ ለይቶ የማርቀቅ ሴራን የናደ ትግል እያደረግን ነው የሚሉት ዘመነም የፕሪቶሪያው የሰላም ስምምነትን ተከትሎም አማራን ማርቀቅ ከዛም ወደ ኤርትራ መዝመት የሚለው የአብይ አህመድ ስትራቴጂም የትግራይ ኃይሎች ከአማራ ጋር ዳግማ እንዋጋም ማለታቸው አከሸፈው ሲሉ አንስተው ዛሬ የህዝባችንን ጥቅም በማይነካ መልኩ የሚደረግ ትብብርን የሚያወግዙ አካላት ግን አማራ ብቻውን እየተቀጠቀጠ እንዲቀጥል የሚፈልጉ ብቻ ናቸው ሲሉ አብራርተዋል። ጥቅምህን በሚስጥር ኪስ ይዘህ የሌላን ወገን ጥቅም ሳትነካ የራስህንም ሳታስነካ መተባበር ሁሌም ልክ ነው። ስለዚህ ባጭርም በረጅምም እንተባበራለን። የቀጠናው ኃይሎችም ጋር ቀጠናዊ በሆኑ ጉዳዮች ላይ ከጥቅማችን አኳያ እናብራለን። ከ3 ዓመታት በፊት ሁሉም የጨዋታው ተሰላፊ የየራሱን ስሌት ይዞ በፕሪቶሪያ መድረክ ቢጫወትም በስምምነቱ ውስጥ የነበሩ የብዙዎች ተሰላፊዎች ድብቅ የጋራ ግብ ግን መቀጣጠል ጀምሮ የነበረውን የአማራና የአብዮት እሳት በጋራ የማጥፋት እቅድ ነበር ብዬ አምናለሁ። ምናልባት የትግራይ ኃይሎች ታሪካዊ ውሳኔ ወስነው ራሳቸውን ግሉል አድርገው ማቆማቸው እስኪታወቅ ድረስ በቀላሉ አማራን ጨፍልቀው ወደ ኤርትራ መሻገርና የየራሳቸውን ግብ ማሳካት እንደሚችሉ እርግጠኞች ነበሩ።
ባልጠበቁት ሁኔታ ህወሓት የራሱን ስትራቴጂካዊ ስሌት ይዞ አማራን አልወጋም ኤርትራ ላይም አልዘምትም ሲል ቀመሩ ተዛባ። የአማራ ሁሉና ትግልን በመካከል በፍጥነት ሌላ ደረጃ ላይ ደረሰ። ስርዓቱ በተለይም የተለያዩ መንገዶችን እየተጠቀመ ከቅርብ ጊዜ ወዲህ ደግሞ የሃይማኖት ግጭትን ለመፍጠር እየሰራ በመሆኑ የአማራ ህዝብ በጋራ እንዲቆም የሚል ጥሪ ማስተላልፏል። ኢትዮጵያውያንም ይህንን ስርዓት ከድርጊቱ ለማስቆም እንዲተባበሩ በመጠየቅ ይህ ሰውዬና ቡድኑ በስልጣን ላይ እስካሉ ድረስ የማይኮሳቆል የማይራብ የማይታረዝና ህልውና አደጋ ውስጥ የማይገባ ኢትዮጵያዊ የለም አይኖርም። አብይ አማራን ሲፈጅ የትግራይን የኦሮሞን የጋምቤላን የሲዳማን የጉምዝን የቤንሻንጉልን የአፋርን የሶማሌን የጉራጌን በአጠቃላይ የሀገሪቱ ህዝብ ላይ እሳት ለኩሶ እያቃጠለ ቁሞ መመልከት ነገ ዓለም ቢጮህ የማይፈታው ቀጠናዊና ዓለም አቀፋዊ ምስቅልቅል ይፈጥራልና አስቡበት። ይህ ንግግር ምን ማለት እንደሆነ እንኳን አጨብጫቢው ተናጋሪውም የገባቸው አይመስልም። የኢትዮጵያን መገለጥ አግድመው ሊተነትኑ የሞከሩትን ሁሉ አሳፍረናል ይሉት አማርኛ መገለጥን አደረገ፣ መከናወን ሆነለት፣ ወዘተ የሚሉትን የኢቫንጀሊካል አለቆቻቸውን ቃላት በመጠቀም ጌቶችን ለማስደሰት ተብሎ የተነገረ ካልሆነ በቀር እንዲህ ያለው አባባል ምን ትርጉም እንዳለው አይታወቅም። ታዬ ለአብዮታዊ ዲሞክራሲም ሆነ ለሶሻሊስታዊ አብዮት ለኢህድንም ሆነ ለኢሃፓ የሚሆኑ ቃላት እንደማያጡት ሁሉ ለብልጽግና ወንጌልም የሚሆኑ አባባሎች እንደ ዘመኑ ማውጣት ችለውበታል። ታዬ አጽቀሥላሴ አማርኛንም ሆነ እንግሊዘኛን በሚገባ የሚያውቁ ስለመሆናቸው ይናገራሉ። በዚህ ንግግር ለማለት የፈለጉት ሐሳብ ግን በአማርኛም ሆነ በእንግሊዘኛ ቢተረጎም ትርጉም የለውም። በሌሎቹ የንግግራቸው ክፍል ላይ ያነሱት ነገርም በትክክል ብልጽግናዊ ነው። በብዙዎች ስምምነት ብልጽግናዊ ንግግር ማለት ብዙ ውሸት፣ ለምክንያትና ለአመክንዮ አለመጨነቅ፣ እርስ በርሱ የሚጣረስ ብቻ ሳይሆን አጥፍቶ ጠፊ የሆነ ንግግር ማቅረብ፣ የቃላት ድረታና ሐሳብ የለሽነት ነው። ከዚህ አንጻር በሳቸውና በጌቶቻቸው ቋንቋ በሚገባ ተገልጠዋል። ዓለም ስለኛ የሚዘግበው ሁሉ የማይሰራ ነው ይሉና 2 ደቂቃ ባልሞላ ጊዜ ውስጥ ደግሞ ሌላው ዓለም ስለ ኢትዮጵያ ከኢትዮጵያውያን የላቀ መረዳት እንዳለው ሲገልጹ እርስ በርሱ የሚናከስ ንግግር እየተናገሩ እንደሆነ እንኳን ልብ የሚሉት አይመስልም። ታዬ የማይታያቸው የአገር ችግር ብቻ አይደለም፣ የራሳቸውንም ንግግር አያስተውሉትም። እናም ዓለም የመሰከረውን ምርጫ አድርገናል ማለት ቢያቅታቸው ዓለም አቀፍ መመዘኛ አያስፈልግም፣ የእኛ ምርጫ ዓለም አቀፍ መመዘኛዎችን ሁሉ ጥሶ አልፏል ይላሉ። በእርግጥ ለነ ፕሬዚዳንት ታዬ አዲሱ የምርጫ መመዘኛ እየተዋጉ ምርጫ መደገስ መሆኑንም ያምናሉ። እየገደሉ መምረጥ፣ እያቆሰሉ መመራረጥ የምርጫ ዲሞክራሲያዊነት ማሳያና መመዘኛ እንዲሆን የፈለጉት የኦህዴድ ብልጽግናዎች የሚናገሩት ቢቸግራቸው ታዬ አጽቀሥላሴንና ጌታቸው ረዳን አሰማርተው ከርመዋል። አንዳች የሚያኩራራ ከሰውም ፊት የሚያቀርብ ነገር ቢሆን ኖሮ ቀድመው ድል የመሰላቸውን ነገር ለመናገር ከሚወዱት ካሜራ ፊት የሚከሰቱት ጠቅላይ ሚኒስትሩ ነበሩ። ይሁን እንጂ ይህንን አሸማቃቂ ድግስ የግንቦት 14ቱን ደም አፋሳሽ ውሎ በበጎ ቃላት እንዲያሽሞነሙኑ የተመደቡት ታዬና ጌታቸው ሆነዋል። ኦህዴዶች ጋዜጠኛ ስረውና የውጭ ዘጋቢዎችን አባረው በተፈናቃይ ካምፑስ ጭምር ምርጫ ይሉትን ድግስ የደገሱበትን በርካቶችን ሲገሉና ሲጋደሉ የዋሉበትን ሁኔታ የሚያስረዱበት መከራከሪያ የሚናገሩበት ድፍረት እንደሌላቸው ካወቁ በኋላ ጌታቸው ረዳን መድበዋል። የጠቅላይ ሚኒስትሩ አማካሪም የአሳማውን ከንፈር በብዙ ሊፕስቲክ ለመቀባባት ሞክረዋል። እናም ነገሩን ጆሮ ገብ አድርገው የተናገሩላቸውን የጌታቸውን ቃል ተጠቅመው ሌሎቹም ባለስልጣናት ተከታትለው እየተናገሩ ነው። ታዬ አጽቀሥላሴ ከእነዚህ አንዱ ናቸው። አትግደሉ፣ አትዋሹ፣ አትዋጉም ያሏቸውን ታዬ ደንዳን ከርቼል ያወረዱት የኦህዴድ ሰዎች ምርጫስ ማለት እየተዋጋህ የምታደርገው ነው ብለው የሚናገሩትን ታዬ አጽቀሥላሴን መድበዋል። መላ አማራ የጎንደርን ያህል አልተወከለም፣ ሚስትም ፕሬዚዳንትም ቀዳማዊትም እመቤትም ርዕሰ ብሔርም እኛ ነን እያሉ እንደሚቀልዱ የሚነገርላቸው ታዬ ምርጫንም አደረግናት ብለዋል። እንዳም ሆኖ ያካሄዱት ምርጫ እሳቸውን የመጨረሻው የይስሙላ ፕሬዚዳንት አድርጎ ለአብይ አህመድ ፕሬዚዳንታዊ ስርዓትን ሸልሞ የመጠናቀቅ ግብ ያለው መሆኑ የገባቸው አይመስልም። በዚህ ዝግጅት የምናነሳው ነገር በሁለቱ ሹሞች ሊቆነጃጅ የሞከረውን ነጥብ ነው። በተለይ ጌታቸው ረዳ በዚህ ሰሞን ለብልጽግና የዋሉት ውለታ ከዓመታት በፊት የፈጸሙባቸውን በደል የሚክስ ይመስላል። ነባሮቹ የኦህዴድ ባሪያዎች እነ በለጠ ሞላ፣ እነ ዳንኤል ክብረት፣ እነ ዛዲግ አብርሃ ዝም ባሉበት ጌታቸው አንድ ቃል ወርውረው ለአለቆቻቸው የፕሮፓጋንዳ መስመር ዘርግተዋል። ያ ምንድነው የሚለውን እናብራረዋለን። እየተተኮሰብን ዋልን የሚሉት የቀድሞ ኢሃፓ፣ የቀድሞ ኢሰፓ፣
የቀድሞው ፎረም 84፣ የቀድሞው ብአዴን፣ የቀድሞው ህወሓት ኢህአዴግ፣ የአሁኑ ኦህዴድ ብልጽግና ታዬ አጽቀሥላሴ የጌታቸውን እንግሊዘኛ በአማርኛ አስተጋብተውታል። እንዳም ሆኖ ጌቶቻቸውን ለማስደሰት ሲሉ በንግግራቸው ላይ ጌታቸው ካስቀመጡት ቅርጽም ወጥተው ነገሩን ለጥጠውታል። አሜሪካም አውሮፓም ፍሪደም ሃውስም እነ ቪዲኤምም ዲሞክራሲያዊ ምርጫን አያውቋትም ማለት የቀራቸው ታዬ የራሳችንን መመዘኛ አለን ብለው ከተጠየቁት በላይ ዘለዋል። ከታዘዙት በላይ መንከባለል፣ ከተባሉት በላይም በልጦ መዝለል የታዬ የ50 ዓመት የፖለቲካ ጠባይ ነው። መገለጫውን ይዘው ሰሞኑን ተገልጠዋልና እሱን እንመለከተዋለን። ሰላማዊ፣ ነፃ፣ ፍትሃዊ እና ተአማኒ ምርጫ ማካሄድ በዘመናዊ የመንግስት ስርዓት ግንባታ ቁልፍ ጉዳይ ነው። አቶ ታዬ ልክ ናቸው። ሰላማዊ፣ ፍትሃዊና ተአማኒ ምርጫ ማካሄድ በዘመናዊ መንግስት ግንባታ ቁልፍ ጉዳይ ነው ያሉት ነገር ዓለም አቀፋዊ ስምምነት ያለው የዲሞክራሲያዊ ምርጫ ውጤት ሳይሆን ሂደት ማሳያ ነው። አንዲት ሀገር የምታካሄደው ምርጫ ሰላማዊ መሆን አለበት ሲባል ምን ሲሆን ነው? ፍትሃዊና ተአማኒስ ነው የሚባለው መቼ ነው የሚለውን ለመበየን ኢትዮጵያ አባል የሆነችበትን ኢንተር ፓርላሜንታሪ ዩኒየን የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮና የልማት ፕሮግራም ሰነዶችን አገላብጠን ምላሽ እናገኛለን።